ማንም ተነስቶ በቅድስት ቤተክርስቲያኗ ላይ አፉን እንድከፍት አንፈቅድም። የተዋሕዶ ልጆች ይቅርታ አድርጉልኝ። እንደምን አላችሁ የኔ ተወዳጆች? እኔ እግዚአብሔር ይመስገን ደህና ነኝ። ይሄንን መልእክት ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉት በአክብሮት እጠይቃለሁ። ይሄንን ቪዲዮ አይተን እንመለስ። እንዳያችሁት ነው የማንም ልቅምቅም ጥምቀት በደረሰ ቁጥር በቤተ ክርስቲያኗ ላይ እንደፈለገ እየተሳለቀ እንደፈለገ እየሆነ ነው። ስለዚህ የተዋሕዶ ልጆች ይሄንን መልእክት ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለምመለከት አካል አድርሱት። ከዚህ በፊትም ብዙ ነገር አድርጓል። ህግ አካልም ተገቢ እርምጃ ተገቢ ቅጣት ስላልቀጣ አይደል? እሺ ቅድስት ቤተ ክርስቲያን ምን አድርጉ ነው የምትሉት? ይሄው ብዙ ቪዲዮ ሰርቷል፣ ሰምተን እንመለስ። ይሄንንም በብልጥነት የኦሮሞ መሬት ዘርፈናል። የድሮ ኦሮሞ በጣም ሞኝ ነው፣ ያውኑ ጭራሽ አይሰማም። ጆሮ ብትቆርጥ ያውኑ ኦሮሞ አይሰማም። ሚኒሊክ አባታችን ነው፣ ቴዎድሮስም አባታችን ነው፣ ኃይለ ሥላሴም አባታችን ነው። ኦሮሞ በጣም ከባድ ሆኗል። እሺ ቅድስት ቤተክርስቲያን ምን አድርጉ ነው የምትሉት? ኧረ ተውት። እግዚአብሔር አምላክ ልቦና ይስጣችሁ። ይሄንን ቪዲዮ አሁንም ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ተገቢ ቅጣት ተገቢ እርምጃ እንዲወሰድ አሁንም ይሄ ሰውዬ ወደ ህግ አካል እንዲቀርብ እንጠይቀዋለን። በአክብሮት ህግ አካልን